ሰላም ውድና የተወደዳችሁ የሳሮን ዩቲዩብ ቻናል ተከታታይ ውድ ቤተሰቦች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። እናንተ ደህና ናችሁ? በያላችሁበት እግዚአብሔር አምላክ ይጠብቃችሁ። ይሄው እራት እየሰራሁ ነው። እንግዲህ አብረን ኑ እንስራ ውዶቼ። ኪችኔን አያችሁልኝ? አያምሩም ወይ? ማዘር መጡ ሊያቃጥሉ። አቤት ማዘር እንደምን አሉ? እግዚአብሔር ይመስገን። ምንድን ነው የምመሰገነው? ሰላም ልበል እንዴ? አልቀመጥም። በትግራይ 3 ቀን አለፈኝ። በትግራይ ገና እኮ ነው። 3 ቀን ይቀረኛል። 3 ቀን ይቀረኛል። ወይ በትልቀው ልጄ እና አንድ ልበል ውሃ ምንድን ነው ማዘር? ትናንትና ኩሽናው መተው ተቆጣጠርሽሉኛል። ዛሬ ደግሞ ኩሽና ወጥቼ አደባባይ ላይ እየሰራሁ ነው። ስንት አከራይ አለ? ትናንት ኩሽናውን ተቆጣጠሩ። አንድ አከራይ መቀመጥ አይበቃም እና በትግራይ ነምጡ እና ጠዋት ጀርገን አንድ ጀርገን ይቅሉ። ከዛ በኋላ ጠዋት አንድ ጀሪካ ለምን ትሆናለች? አይ አንድ ጀርገን ከዛ ነገ አንድ ጀርገን እየቆጠባችሁ ወይ ማዘር። ኧረ እባክህ አላበዛችም? እሺ ቆይ ይረጋጉ፣ አይናደዱ። የቤት ኪራይ 3 ቀን ይቀራል። 3 ቀን ይቀራል። ውድነት ኖረ ውድነት አለ። ብር አምጡ። ኧረ አይናደዱብን። ከምንም ብዬ አመጣለሁ እሰጣለሁ። ውሃውን ያሻሽሉልኝ እባክዎት። ልጆች አሉኝ እኮ ውሃውን ያሻሽሉልኝ። እንደው ሁለት ያረጉ። ኧረ ድርቅ ነው። ኃይሎ ስንት አከራዩ አለ? ማንም አለ ይቀዳል። ጧት ስንት ሰዓት ነው የምቀዳው? ጧት እኔ በፈልኩብን ሰዓት ከፍታለሁ። እሺ ምንድን ነው? እሺ ማዘር አንድ ቢያረጉልኝ ከጻፈ ወደዚህ። እስኪ ቁጭ በሉ አይናደዱ። ያው መክሰስ ቡና ፈላለሁ። እሺ ቡና አለ ግን አልተስማማንም። እንስማማለን። እንዴት አንስማማም? እናቴ ጋር ካልተስማማው ከማን ጋር እስማማለሁ? እና እኔ ቤት ኪራይ ካሁን በኋላ ቤት አላከራይም። ኧረ እሰጣለሁ። ቤት ከሳሪ ጀምሮ አላከራይም። ውጭ አይበሉኝ። ይኸው እሰጣለሁ። ይኸው ቁጭ በሉ። ሰፈር ሁሉ ቤት አለ። ይውጡ። አይ እኔ አልወጣም። 6 ወር አለኝ። አልወጣም። የእርስዎ ሴት እያበዙት ነው። ሰማሁ። እሺ እኔ ውዴ ተባረኩ። ልጆች ስልክ አምጡልኝ። ስልክ ፈለጉም? አየ ኧረ ፖሊስ ጣቢያ እደውላለሁ። ፖሊስ ምን አጠፋሁኝ? ምን ነው ቤት እኮ ለፍቼ ሰርቼ እኮ ነው። አላወቃችሁም? እግዚአብሔር ነው ሲሉ አልሰሙም? ቆይ ለስንት መቶ ነው እዚህ እኔ በኑሮ ውድነት ለሰው ዶሮዎች ራሱ እዚህ አላሰቃዩኝ እኮ አሰቃዩኝ። የሚበሉት ራሱ አንድ ራት ይሸፍንልኝ። ጥቅሜ ነው። አይ ልክሰስ ካልኩኝ እኔ በብዙ የምከስበት ጉዳይ አለኝ። ምንድን ነው የሚጨቃጨቁት? አሁን እኮ እኔ እኮ ብዙ ሴና አልፈልግም ልጄ። ወይ እናቴን አስቀየምኩ መሰለኝ። እባክዎት ወደዚህ ነው። ብዙ ሴና አልፈልግም። እሺ እናቴ አገር ቆይ እናቴ አገር ሰው አይከበርም። ቤትም ይከበራል። እናቴ አልተከበረም። ቁጭ በሉ እሺ። ቁጭ ብዬሽ ምን እበላለሁ? ምን እጠጣለሁ? ልጄ ቡና ምናምን አለ። ጫኔ ቤትም አለ እኮ እኔ ጣጣ አላበዛ አታብዙ። ምን አለ ማዘር በፍቅር ቢራመዱ አገሮ ኧረ በፍቅር ሂዱ። እርጅና አይታችሁ ነው ከእኔ ምንድን ነው? አይደለም እባክዎት አይደለም አረጁ ብላችሁ ነው? አይደለም እኔ አረጁ ብዬ አይደለም። ልጅ አልፈልግም። በቃ የቤት ኪራይ አይደል የፈለጉት? እሰጣለሁ። እስከ ነገ ይጠብቁኝ። ባለቤቱ የት አለ? ባለቤቴማ ሌላ ሀገር እንደሚሰራ ጠንቅቀው ያውቁ የለ እንዴ? ወይ አሁን አዳሪ ምጣለ እኔ እኮ እማዬ ትናንትና እንጀራ ኩሽና ገብቼ ስጋግር ኩሽና ገብቼ ስጋግር ለምንድን ነው ኩሽናውን የምትይዥው አሉኝ። የት ሂጅ ላብስልሽ እናቴ? የምሆን ከኩሽና ወጥቼው ዝም ብዬ ውጭ ላይ እየሰራሁ ነው። ኮኮትን ያሻሽሉልኝ። የሆነ ግብ ስንት ቤት እኔ እኮ እርስዎን በጣም ነው የምወደው። እንደው በወጣሁ በገባሁ ቁጥር ሳላመሰግነው አልፈልግም። አላወራም ብዬ አላውቅም። ኧረ እኔ ብዙ ሴና አልሰማም።